ሰላም ጋይስ፣ አሁን ብዙ ኤክስቼንጆች ላይ እና ባይናንስ እና ባይቢት እና ሜክስ ላይ ፒ2ፒ ዴሊስትድ እየሆነ ነው። ስለዚህ ዶላር ዋጋ ደግሞ በቀን እየጨመረ ነው። ስለዚህ አሁን ዶላር ያላችሁ ምን ማድረግ እንዳለባችሁ ይነግራችኋለሁ። አሁንም ሌላ ኤክስቼንጅ መጥቷል። ብዙ ተጠቃሚ ያለው ኤክስቼንጅ ነው። ስለዚህ አፕሊኬሽኑ እንዴት ማግኘት እንደሚችሉ ከየት ማግኘት እንደሚችሉት ሙሉ አሰራሩ አሳያችኋለሁ። ስለዚህ ይሄ ቪዲዮ እስከ መጨረሻው ተከታተሉት። እንደነዚህ ቪዲዮ ከፈለጋችሁ ደግሞ መጀመሪያ ቻናሌ ሰብስክራይብ ማድረግ አለባችሁ። ከዛ ደግሞ ላይክ ሼር አድርጉ። አሁን ወደ ቪዲዮ እንሄዳለን። አፕሊኬሽኑ ይሄ ነው ማለት እንደሚታዩት እዚህ ላይ እኔ $8 ዲፖዚት አድርጌ ያለው ማለት ነው። ይሄ ደግሞ ከኦንላይን ስራ የመጣ ዶላር ነው ማለት ነው። አፕሊኬሽኑ ይሄ ይመስላል። መጨረሻ ላይ ደግሞ ከየት ሊንኩ ከየት እንደሚታገኙት አሳያችኋለሁ። እዚህ ለምሳሌ እዚህ ላይ ገብቼ እዚህ ላይ ፒ2ፒ ብላችሁ ሰርች ታደርጋላችሁ። እዚህ ላይ ከዛ እዚህ ላይ ፒ2ፒ ትሬዲንግ የሚለው አንድ ጊዜ ክሊክ ታደርጋላችሁ። እዚህ አሁን ዩኤስዲ ላይ ነው ኢቲቢ እዚህ ላይ ማለት እንደሚችሉ ኢቲቢ የሚለው ላይ ከዛ እዚህ ላይ ማለት ትችላላችሁ። አሁን ዶላር በጣም እየጨመረ ነው። አሁን ስንት ገባ? 199 ነው ማለት ነው እዚህ ላይ። ነገር ግን እዚህ ላይ ደግሞ ዶላር ለመሸጥ እንጂ ለመግዛት እንዳይጠቀሙ ብዙ ሰዎች ደግሞ አንዳንድ ሰዎች ስካም ያደረጉ ስለሆነ ስለዚህ ዶላር መሸጥ ከፈለጋችሁ ሴል የሚለው ላይ ከዚህ ላይ መጡና ከዛ እዚህ ላይ ዶላራችሁን ሴል መሸጥ ከፈለጋችሁ እዚህ ላይ መሸጥ ትችላላችሁ። ብዙ ሰዎች እዚህ ላይ ዶላር እየሸጡና እየገዙ ነው ማለት ነው። ፔመንት መተዲም እዚህ ላይ ማለት ትችላላችሁ። ቴሌብር፣ አቢሲኒያ፣ ሲቢ፣ አዋሽ፣ ዳሽን እዚህ ላይ መሸጥና መግዛት ትችላላችሁ። ነገር ግን ዋጋቸው ደግሞ ፌር አይደለም። በጣም እየቀነሰ ነው ዶላር ሴል ማድረግ በጣም እየቀነሰ ነው። ለማሸጥ ደግሞ በጣም ሃይ የሆነ ነው። ስለዚህ አሁን ዶላር ያላችሁ ሰዎች አሁን እንዳትሸጡ ማለት ፈልጋለሁ። ምክንያቱ ደግሞ ዶላር ወደ 200 ብር እየገባ ነው። የዚህ አፕሊኬሽን ሊንክ ከፈለጋችሁ ደግሞ ቴሌግራማችሁ ላይ ሂዱና እዚህ ላይ ከመጣችሁ በእንደዚህ እዚህ ላይ ዜንቴክ ብላችሁ ሰርች ታደርጋላችሁ። ዜንቴክ ይሄ ነው ማለት ነው ቻናሉ። ሎጎ ይሄ ይመስላል። ከዛ እዚህ ላይ ገብታችሁ 3 ነጥብ እዚህ ላይ ያለች እዚህ ላይ ክሊክ ታደርጋላችሁ። ሰርች ላይ ሃሽታግ ተጠቅማችሁ ፒ2ፒ ብላችሁ ሰርች አድርጉ በእንደዚህ። ከዛ ይሄ ክሊክ ታደርጋላችሁ። አፕሊኬሽኑ ሊንክ በዚህ ማግኘት ትችላላችሁ ማለት ነው። የአፕሊኬሽኖቹ ሊንክ 2 አፕሊኬሽኖች ነበሩ። ነገር ግን አሁን ደግሞ አንደኛ ላይ ያለው ዛሬ ስንት ነው? ጁን 15 ዴሊስትድ እየሆነ ነው። ስለዚህ አሁን እየሰራ ያለው ይሄ አፕሊኬሽን ነው ብላት ነው። ሁለተኛ ላይ ያለው አፕሊኬሽን ነው። ይሄ አፕሊኬሽን ዳውንሎድ ከፕሌይ ዳውንሎድ አድርጉና ፌስ ቬሪፊኬሽን ጨርሱ። ከዛ መጠቀም ትችላላችሁ ማለት ነው። እናንተም ዶላር ከየት እናገኛለን ከፈለጋችሁ ደግሞ ኦንላይን ስራ ላይ መስራት ትችላላችሁ። ኦንላይን ስራ መስራት ከፈለጋችሁ ደግሞ አሁን 2 አፕሊኬሽኖች አሪፍ እየከፈሉ ያሉ 2 አፕሊኬሽኖች አሉ። ላሳያችሁ። አንደኛው አፕሊኬሽን ይሄ ነው ማለት ነው። እዚህ አፕሊኬሽን ላይ ገብታችሁ ጌም በመጫወትና ሰዎች ኢንቫይት ማድረግ ብዙ ዶላር መስራት ትችላላችሁ። ነገር ግን ደግሞ ጌም መጫወት ብቻ ሳይሆን ሰዎች ኢንቫይት ማድረግ ከቻላችሁ ደግሞ ከዚህ አፕሊኬሽን ብዙ ዶላር ማግኘት ትችላላችሁ። እዚህ ላይ እንደሚታዩት ጌሙ በጣም ቀላል ነው። ነገር ግን ጌሙ ደግሞ ጥቅሙ ለራንክ ነው። አንደኛ ከወጣችሁ እዚህ ላይ ሪዋርድ አለ ማለት ነው። ሌላ ደግሞ ጌሙ ከተጫወታችሁ በኋላ $10 ከሞላ ዊዝዶ ማድረግ ትችላላችሁ። ሌላ ደግሞ ሰዎች ኢንቫይት ማድረግ ነው። አንድ ሰው ኢንቫይት ማድረግ ከቻላችሁ እስከ $1 ማግኘት ትችላላችሁ። $1 ማግኘት ከቻላችሁ $1 ታገኛላችሁ ማለት ነው እዚህ አፕሊኬሽን ላይ። ነገር ግን እዚህ ላይ ገብታችሁ ለማየት ትችላላችሁ። ለምሳሌ እኔ አሁን $8 አለኝ ማለት ነው። ሰዎች ኢንቫይት በማድረግ እዚህ ላይ ማየት ትችላላችሁ። ዊዝዶ ያረኩት ደግሞ
$10 ዊዝድሮው አድርጌ ነበርኩ ሰክሰስ የሆነያል ማለት ነው። ይሄ ነው ፊጀት ከተቆረጠ በኋላ እዚህ ላይ የገባ ነው 8 USDT ነው ማለት ነው። ሌላ ደግሞ ይሄ አፕሊኬሽን ነው ማለት ነው። ተመሳሳይ ነው። የአንድ ካምፓኒ አፕሊኬሽን ነው አፕሊኬሽኑ። ይሄ ደግሞ ከፈለጋችሁ ላይቭ ማለ ፓርቲ ማለ ይሄ ደግሞ ይሄንም አንድ ሰው ኢንቫይት ማድረግ ከቻላችሁ $1 ማግኘት ትችላላችሁ። ነገር ግን ይሄ አፕሊኬሽን ደግሞ በVPN ነው። ኢትዮጵያ ውስጥ ዳውንሎድ ስለማይሆን መጀመሪያ በVPN ዳውንሎድ ማድረግ አለባችሁ። እዚህ ላይ ደግሞ ዛሬ ብቻ $10 አለኝ ማለት ነው። ከዚህ አፕሊኬሽን ዊዝድሮው የሚለው ላይ ክሊክ አደርጋለሁ። ከዛ ዊዝድሮው የሚለው አለ። ዊዝድሮው የሚለው ክሊክ አድርጌ አሁን ዊዝድሮው ማድረግ እችላለሁ። አሁን ሜት ዋሌት የሚባለው ኤክስቼንጅ ላይ ሰክሰስፉል ሆነናል ማለት ነው። አሁን እዚህ ላይ ፕሮሰሲንግ እየሆነ ነው ማለት ነው። ከትንሽ ደቂቃ በኋላ ዊዝድሮው ማሆይ ይችላል። እዚህ ላይ እንደሚታዩት ደግሞ $10 $20 $10 ዊዝድሮው አድርጌ ሰክሰስ ሆኗል ማለት ነው እዚህ አፕሊኬሽን ላይ። ስለዚህ እናንተ አሁን እዚህ አፕሊኬሽን ላይ በደንብ ዶላር መስራት ትችላላችሁ። የዚህ ሁለቱ አፕሊኬሽን ከፈለጋችሁ ደግሞ አሁንም ከኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። የአፕሊኬሽኑ ሊንክ የሁለቱ አፕሊኬሽን ሊንክ እዚህ ላይ ማየት ትችላላችሁ። ነገር ግን አፕሊኬሽኑ የአንድ ካምፓኒ ስለሆነ የተለያዩ ኢሜል ተጠቀሙ። ከዛ ደግሞ በደንብ ስሩ። ሰዎች ኢንቫይት ማድረግ ከቻላችሁ ደግሞ ብዙ ዶላር ትሰራላችሁ። ስለዚህ ሰዎች ኢንቫይት ማድረግ ከቻላችሁ እዛ ላይ በደንብ ስሩ።